የት ነው ሌላ ሀገር ሄደ? ኢትዮጵያ ውስጥ አይደለም የሚኖረው? እሺ እናቴ ፋጡማ ኢትዮጵያ ከገባሽ በኋላ አይመኒታን በስልክ ለማግኘት ሞክረሽ ታውቂያለሽ? አልሞከርኩም ብቻ ዝም ብዬ በራሴ ተጫወኩኝ። ያው እግሬንም በሽተኛ ነኝ ወዲያ ወዲህም ማለት አላገኘሁትም። ቻይና ሄዷል እያሉ ነው። ቻይና ምን እቃ ሊያመጣ ነው? ነጋዴ ነው አይደል? አረቢያን መጅሊስ እንደሚሰራ ነበር ማውቀው። ከዚህ በፊት አንዲት ልጅ ገንዘብ ከፍላ አረቢያን መጅሊሷ እንዳልደረሳት ልትከስ እዚህ ቤት መጣ። እዛም መጥቶ ሀብዬ ይደውልለትና ቴክስት አድርጉለትና ባለበት ዩቱብ ይግባ። የትም ሀገር ይሁን የት ሀገር ባለበት ቲክቶክ ላይ ይግባ። ታዲያ ዩቱብ የምትይው ግን አንቺ በዩቱብ ተለክፈሻል። አስር ዩቱብ የምትይው ቲክቶክ ላይ ነው ያለ ነው ማሪ። ይኸው ቲክቶክ ላይ ማሪ። እሺ እኮ ሼራችን ከደረሰን ቆይ ልደውልለት። እሺ ቁጥሩ ቀጥታ የማይሰራ ከሆነስ? ቆይ አንተን ቀጥታ መደወያውን ካርዴ የቀጥታ ስልክ ላምጣ። ቆይ ቀጥታ ልደውልለት። ጋይስ ሳዲቅ ሞባይል ሾፕን ፎሎ አድርጉልኝ ፕሊዝ። ከጎረቤታችሁ ከሀሊማ ጋር እንድትታረቁ እንፈልጋለን። እኔና 3600 ህዝብ እየጠየቅንሽ ነው እንድትታረቁ። ኧረ ጠብ የለውም አብሽሪ፣ ጠብ የለውም። አይ አፉ ተባብለናል። ተባብላችሁ ስትተቃቀፉ ስትሳሳሙ ማየት እንፈልጋለን። እሺ አሁን ተባባሉ። አፍ ብዬሻለሁ ተባባሉ። ሀሊማ ቤቱ አይዳለ እዚህ ጎረቤት። እሺ አስጠሪያት ፕሊዝ። በጣም መልካም ጎረቤትሽ ናት። መታ እሷ ችግሩ ስትናገር በጣም ተበድላለች። ሀቋ ተበልባታል። ሀቋ ይውጣላት ጎረቤቴ ብላ ነው መታ እዚህ አስገቡኝ ብላ ገብታ አንቺን ያቀረበችሽ እና በጣም መልካም ጎረቤትሽ የምታስብልሽ ናት። ልታጫት አይገባም። እሺ ሾፕን ፎሎ እያደረጋችሁ ጋይስ ሳዲቅ ሞባይል አብሽሪ። ማነሽ አንቺ? ሀሊማ ነኝ። እሺ እኮ እየደወልኩለት እየጠራ እየሰማችሁ ነው አይደል? አያነሳም። እያየናችሁ ተቃቃፉ፣ ተሳሳሙ። ያኔ ነው ምናምነው መታረቃችሁ። ወይኔ ሀቡ በቪዲዮ እሺ ይው ግንባሯን ስሜያታለሁ። ይው አፉ ብያታለሁ። እናቴ እኮ ናት። ትሳምሽ ታዲያ አንቺ ጎንበስ በይላትና እሷም ትሳምሽ እያየን። አንቺ ብቻ አይደለሽ የምትሰማው። ይው ከዚህ በኋላ እንዳትኮራረፉ እሺ? በአላህ እሺ? እሺ አረብሽሪ። ሀሊማ በጣም ጥሩ ጎረቤትሽ ናት። በጣም ነው የምትወድሽ። እንትና ገብታ ዛህራ ገብታ ችግርሽን ስትናገር እሷ መታ እኔ ስልክ እሷ ቲክቶክ የላትም እኔ ገብቼ እንድትቀርብ ማድረግ እችላለሁ።
هلا مرحبا حبو እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነህ? አልበልሽ እህቴ። በጣም በእግር በፈረስ በቀስ እንዴ መስራት አቃተኝ እኮ ዋትስአፕ ቮይስ አዎ ስልኬ ሶሪ አላይ መንገድ ላይ ነበርኩና በጣም ከዛ ስራ ላይ ሆኜ ነው። እሺ ችግር የተፈጠረው ምንድነው? እስኪ ያስረዱኝ ምንድነው? እሺ ደግሞ ማን ነው ዛሬ? እሺ ድጋሚ ተከሰካልኛ ቤት መጅሊስ ነው። መጅሊስ ከሆነ ይቅርታ አይደለም፣ መጅሊስ አይደለም። እንትን ጂስ ታይም ሌላ ነው። እኚህን እናት ታውቃታለህ? አንዴ ላተልቃት እንድታያት። እኚህን እናት ፋጡማ አህመድ ትባላለች። በሳውዲ አረቢያ ነበር የምትኖረው። ኦኬ እንድረዳ ነው ምንድነው? አይ እንዴት ነው? ቆይ ላስረዳክ። ኦኬ እኚህ እናት በሳውዲ አረቢያ 10 አመት ሰርታለች። ታማ ነበረ። እናም በታመመች ጊዜ ልጅ ቶፊቅ 23600 ሪያል ሰበሰበላት። እናም ሰበሰበላት ፋጡማ አስታውስኳት። አስታውስካት። በቃ ካስታውስካት ሙሉ ታሪኩን መናገር አይጠበቅብኝም ማለት ነው። ኦልሬዲ ካስታውስካት አይ በደንብ ደህና ነሽ ፋጡማ? እንዴት ነሽ እህቴ? ደህና ነሽ? ደህና ነኝ። ኢትዮጵያ ነው ያለችው? አዎ ኢትዮጵያ ውስጥ ነው ያለችው። እና ለማስታወስ ያህል ለህዝቡም እንዲገባ ልጅ ቶፊቅ 23600 ሪያል ከሶሻል ሚዲያ ሳውዲ ላይ ሰበሰበላት እና ታማ ለሕክምና ዩቱብ ላይ ቪዲዮ ቀርጾ ይኸው የረዳችሁትን አስረክብ ያለው ብሎ ቪዲዮ ከቀረጸ በኋላ እንደገና በሚቀጥለው ሄደው ጎረቤቶችሽ አልታመምሽም የሚሉት ነገር ሰምተናል እና አምጪ። ኦልሬዲ ህዝቡ የሚያውቀው ሴትዮ ብሯ እንደተረከበች ነው። በቪዲዮ አይተዋል ህዝቡ የረዳው ብር ታማሚ እጅ እንደገባ። ከዛም በኋላ በድጋሚ አቡ አሚራ መሐመድ የአቡ አሚራ ወንድም ልጅ ቶፊቅ ሆነው ቤቷ ሄዱና የቀረጽነው ቪዲዮ የድምጽ ስለሌለው እንደገና ልንቀርጽሽ ነው ብለው መጥተው ጎረቤቶችሽ አልታመምሽም የሚባል ነገር ነግረውናል ብለው 23600 ሪያሉን ልጅ ቶፊቅ ተቀብሎ አንተን ጠርተው አስመርምራትና እውነት ታማሚ ከሆነች ብሩን አሳክማት ብለው በእጅግ ሰጥተውክ አንተም ሆስፒታል ውስጥ አስመርምረክ ህመሟ እውነት እንደሆነ ካረጋገጥክ በኋላ መጥቻ አሳክምሻለሁ ወስድሻለሁ እያልካት ዛሬ ነገ እያልካት ሳትመጣላት ቀርተህ አንድ ቀን ወሰድካትና ነፍሷን ፈጣሪ ማረውና መሰረት አናግራክ ወሰድካት፣ አሳከምካት፣ መለስካት። ከዛ በሽማግሌ ተጠይቀህ 11000 ሪያል እንደመለስክና የቀረብክ 12600 ሪያል እንዳለ አሁን ላይ እሷ እንደታመመች መታከሚያ እንዳጣች እንደተራበች ኢትዮጵያ ውስጥ ክፍለ ሀገር ላይ ስቃይ ላይ እንደሆነ መታ ነግራን እንግዲህ ሽማግሌ ሆነን አንተን ገንዘቧን እንድንጠይቅላት ነው እኛ ቤት የመጣችው። ቴንክ ዩ መርሐባ። የነበረው ነገር እንግዲህ ፋጡማ ያው ታማ ነበር ብር የተሰበሰበላት እውነት ነው። በዛ በሕክምናው ጉዳይ ላይ ብዙ ነገሮች ነበሩ። ምክንያቱም ያው ሆነ ቀረ ብቻ እሷ የተቸገረች ሰው ናት። አሁን ስለ ሕክምናው ዝርዝር ምንም መናገር አልፈልግም። ምክንያቱም አንዳንድ የሆነ ነገሮች አሉ በሕክምና ዙሪያ ላይ አንዳንድ የሆኑ ነገሮች አሉ በፋጡማ። ምክንያቱም ሀገራት ትችላለህ ፕሊስ። በእውነት የማልችልበት ቦታ ነው የነዳሁ ነው እና ከጠበቃሽን ትንሽ ኦኬ ችግር የለውም። ግን ስለዛ እያወራው የሚመች ቦታ ልሆንና ችግር የለውም ከፍታለሁ። ሰው በዛ ሆነና እንደውም ከዛ ከቀረው 11000 ብር ላይ ራሱ በነገራችን ላይ ይሄ ነገር የዛሬ 4 አመት ነው። ይሄ ጉዳይ መታወቅ ያለበት የዛሬ 4 አመት ነው። ብሩንም ከ11000 ላይ 2000 ወስዳለች ታውቃለች። እሷም ካሽ በእጇ ሰጥቻታለሁ 2000 ብር። ከዛ እንደውም ሐኪም ቤት አብረን ለራሷን የሰጡት ለራሷ ጀምራ አትከድም ይሄን ስትሰጣት ቪዲዮ ቀርጸካታል። ብሩን እሷ ሰጠኝ ያለችው 11000 ድርሃም ነው 11000 ሪያል 2000 ሪያል ወስዳለች። እሷ ይቸግራታል ብላ አንድ የእሷ ጓደኛ ነበረች ምናልባት እኔሃው ጓደኛዋ አለች። ማን ነበር ስሟ? ዛህራ። እሷ ናት ሲጀመር እቺን ምስኪን እናት ሶሻል ሚዲያ አታውቅም፣ ቲክታክ አጠቃቀም አታውቅም። ይዛት የመጣችው ራሱ ኒሃል የሚለው አካውንት ጓደኛዋ ዛህራ መሐመድ ትባላለች። ቪዲዮ አብርታ ነው በቪዲዮ የነገረችን ነገሩ። በነገራችን ላይ ዛህራ እውነት ለመናገር ዛህራ ለእሷ አስባ ሳይሆን ቀጥታ እኔን ለመበቀል ነው። ምክንያቱም ዛህራ በወቅቱ እኔን በጣም ታፈቅረኝ ስለነበረ
እኔ ደግሞ ማፈቅራት ሰው ስለነበረች ሀና የምትባል ምናልባት ታውቃታላችሁ። በዛ ሰበብ ከነዛ ጸብ ውስጥ የነበረች ሰው ነች እና ያንን ለመበቀል የመጣች ልጅ ናት። ስጦቷም ደብዳቤዋም አለ እኔ ጋር እስካሁን እንትን የለም። ግን በጣም የሚገርምሽ ነገር ሀቡ 2000 ከሰጡ ኢቭን መኪና እንኳን አብረን ግጭት ተጋጭተናል። ታስታውሻለሽ ፋጡማ? መኪና የገጨን ጊዜ አብረን እየሄድን እኔ ይቅርታ አድርግልኝና እንኳን ብዙ ነገር እንትን እያልክ ነው ሀቡ ልናገር ወይ ጨርስ። ቆይ በተራ ነው እኛ ቤት የሚወራው። አሁን ፋጡማን የጠየቃት ዛሃራ በተራሽ ነው። ዛሃራ በተራሽ ነው። ፋጡማ ተራ ነው። እሺ ፋጡማ ያልሰጠኝም እያንገበገበ ያለህና አንተ ነን። እሷም ላንተ ሰጠች፣ ተሰጣጣችሁ፣ ካርከኝ ያው ያታስከ ጊዜ ነው የመጣው መሰረት እቺ የሞተችው መስል አከችኝ። ተታግላም ተዳክማም የተረፈውን ብር እንኳን ሰጣኛለች ለራሷ ማለት። አንተ ግን አቅም አልጠበቅም። ሳከኛው ቁጭ ብያለሁ፣ ግን ለሌላ ድሃ እየረዳህ ነው። ቆይ አንዴ ፋጡማዬ፣ ቆይ እሺ፣ ችግር የለም። ለሌላ ምን ያለው ቆይ ፋጡማዬ፣ ፍቅረኛ አላህ ብለክ በስራ ቦታ ተዋውቂያት ያስታመመችኝ እና ያበላችኝም ተዝ በላይ ነው ይባላል። እንደዚህ ስለ ፍቅረኛ እኔ እናንተማ የምንመላለሰው ያሞኝህ ዛሬ ነገ ወስድሻለሁ እያልክ 2000 መቼ ነው የሰጠኝ ትላለህ? ፋጡማዬ እኔ እኮ አንተን ነው ማውራት ትምላለህ። ቆይ እኔ በልጄ እምላለሁ 2000 ቆይ ፋጡማ እናቴ አንዴ ቆይ ፋጡማዬ አንዴ አይዞሽ፣ ህመሙን በጣም እንትን ስለሚል እንረዳ። አንዴ አይመን 12600 ድርሃም ላይ ሪያል ላይ 2000 ሪያል ሰጥቻታለሁ ነው ያልከለቀው? አይደለም 11000 የነበረው ከ11000 2000 ወስዳ 9000 ቀርቷል። ቆይ እሺ 23600 ሪያል ሂሳብ ላይ ካልተሳሳትኩ ከ23600 ሪያል 11000 ሪያል በሽማግሌ ተለምነህ ስትሰጣት የሚቀረው 12600 ነው። ከ12600 ላይ 2000 ወሰደች ካልክ 10600 ነው። ከዛ አይደለም ህክምና ወጪ ወጥቷል እኮ ህክምና ወጪ ወጥቶ ወደ 5000 ምናምን ተከፍሏል እኮ ከዛ ላይ ታውቃለሽ። ሲዲ ይወሰንበት የተከፈለበት ደረሰኞች አሉ። ይሃቡ የኔ እኮ ታሰርኩኝ እኮ ከዛ በኋላ የቤት ዕቃዬ ንብረቴ ሁሉ ተወሰደ በሳውዲ መንግስት። መኪናዬ፣ ቤቴ፣ ሁሉ ነገር የተወሰደ። ስለዚህ ደረሰኞቹ ጠፍተዋል ብዬ ሊያዝ ደረሰኞቹ ጠፍተዋል ብዬ ልጻፍ። ኦልሬዲ እንደዛ ነው። እንደገና ደግሞ ምናልባት ሐኪም ቤቱም ስላለ ስለሚታወቅ ሐኪም ቤቱ የእሷ ፋይል ስለሚኖር በስሟ ይመስለኛል በመሲ ኢቃማ ይሁን በማን ኢቃማ እንደሆነ አላስታውስም በወቅቱ በዛ ራሱ ቼክ ማድረግ ይቻላል። ወደ 5000 ነፍሷን ይማረው። ኦልሬዲ በመሲ ኢቃማም ከነበረ የታከመች መሲ ስለሞተች ነፍሷን ይማረው ፈጣሪ። መሲ እንደውም ምንም ልናገኝ አንችልም። ስለዚህ በእምነት ፈጣሪ በሚያውቀው 5000 ምናምኑን እንደዛም ሆኖ ከራሴን ጨምሬ ትራንስፖርት እንደውም አብረን እየሄድን የመኪና አደጋ ደርሶብን የመኪና አደጋ አልደረሰብንም ፋጡማ? የመኪና አደጋ ፎቶ አለኝ እኔ ለምሳሌ የመኪና አደጋ ደርሶባቸዋል። ሐኪም ቤት ወስዶች ሲመጣ ኧረ መንገድ ላይ ነው እንጂ እኛ ምንም አልሆን ምንም ይሆን የለንም። ደግሞ ለእኔ የሰጠኝ ነገር የለውም። ተው ያጠፋል። ተው አንዴ ቆይ ፋጡማ እንደውም ረዳሻለሁ እያልኩ እኮ ነው እንትን ያልከኝ። እንኳን ኢትዮጵያ መርዳት የድሃ ብር ነው እኔ የቀማኸኝ እና አህመድ ወሎ ኢትዮጵያ ሁሉም ተሰብስቦ መህን ብር ሚዲያ እንዳወጣ በሽማግሌ ሰጥ ሁሉም አለሙ ያውቃል እኮ። አሁን ተቃጠለ ታሰረ ምን ትለው? እኔም እኮ ትንገበገብ እየራበኝ እኮ ነው። ዘወር ብለህ አላየኸኝም? ጧት ማታ እያልክ ያሞኝኸኝ ምንድነው? 2000 መቼ ነው ቆጥረህ የሰጠኝ እንዴ? 2000 አልወሰድሽም ትመያለሽ? መቼ ነው የሰጠኝ? ከኔ እጅ ላይ መኪናው አይመኒታ ይኸውልህ ቪዲዮ ማለት አንተ የሚዲያ ሰው ነህ። 2000 ያዩ ሲሰጣት ለምን ቪዲዮ አልቀረጽካትም? ማስረጃ እንዲሆን ወደፊት። ሀቡ አንድ ነገር ልንገርሽ፣ በእኛ ጊዜ አሁን እንደዚህ እንደነበረው አንደኛ አሁን እኔ ማልፈልገውን ነገር ሁሉ ላወራ ነው። ባይ ማን ነው ግዴታ ነው የሚታ ማውራት አለብህ። ሀቅህን ማውራት አለብህ። ቢዝነስ ሰው ነህ አይደል? የሶሻል ሚዲያ ሰው ነህ። ለምን እንደሆነ ታውቂያለሽ? አንደኛ እሷ ያለችው በሽታና የነበረባት በሽታ አንድ አይደለም። እኔ ይህን መናገር አልፈልግም። ለምሳሌ እቺ ልጅ ያለችው የበሽታ አይነት ብላን ያለችው
እግሯ እንደዞረ ነበር ለኛ የነገረችው። ነገር ግን በሕክምና ግን የዲስክ መንሸራተት የሚባል በሽታ እና ከና አቡ አሚራ ጋር አወራንና በቃ እቺ ልጅ ብሯ ስለተረዳላት በቃ ብሯ ይሰጣት ሚዲያ ላይ አውጥተን እንደዚህ ነው ከምንል ቶፊቅ ልጅ ቶፊቅም ነበረ እንደዚህ ነው ከምንል ውሸት ስለነበረው እሷ ያቀረበችው ህመም ያለችው በሽታ እንደገና ከእሷም ሰዎች ቆማ ስትሄድ ስላዩ ያን ቀንም እኔ ልጅ ቶፊቅ አቡ አሚራ ብሩን ልቀበል እኔ ሲሄድ ቆማ ነበር። የሚገርምሽ ቆማ ነበር፣ ሳታውቀው ቆማ ነበር። ግን ያ ሁሉ ይሁንና እቺ ልጅ ቸግሯት ነው በቃ ቸግሯት ነው፣ ችግር የለውም የቸገረው ሰው አይጣልም ብለን እንትን ብለን መኪኖች ለምትበላው ዛህራ ምስክር ልትሆን ይችላል። ለምትበላው ለምትጠጣው በእጇ 2000 ብር ይሄን ሌሊት አላህ ያስነጋኝ 2000 ብር በእጇ ሰጠው። የሚገርምሽ ተመላልሽ ያሳከምኩት አብረን መኪና እየሄድን ተጋጭተን ፎቶ ልክልሻለሁ። የመኪና አደጋ ሀበሻ ነበር ይገጨኝ። ይሄን የገጨኝ ሰው እንደውም ስለሚያቀኝ በእርግጠኝነት ሚዲያ ላይ ያህል ይመጣል በእርግጠኝነት። ከዛ እሱን ጥፋተኛው ትቼለት ከዛ እሷ አይመን አሰራ መኪናውን ብር አንተ ጋር አለ አይደል አሰራ ስትለኝ እሺ ችግር የለውም እኔ አለኝ ብር እንዳታስቢ ለሱ ብዬ ልክ ይሄን ተነጋግረን ብሯንም ልመልስል እኔ በሳምንቱ ታሰርኩ። የእሷን ብር የኔን ብር ወደ 60 ምናምን ሺህ ሪያል የነበረ ቤት ውስጥ ነበር። እሱን ወሰዱብኝ። የቤት እቃ፣ የዩቲዩብ እቃ፣ ካሜራ፣ ስልኮች፣ የሰው አማናዎች በጠቅላላ የኢትዮጵያ የሳውዲ መንግስት ወሰድብኝ። የሳውዲ መንግስት ብቻም አይመስለኝም በዚህ ጉዳይ ላይ የተላኩ ሀበሾች ይኖራሉ ብዬ አስባለሁ። እንዳለ ተዘረፈ፣ መኪናዬም ተወሰደ፣ ብዙ ነገር ጠፋ። ገባሽ? ከዛ በኋላ ከዚህ ልጅ ጋርም አልተገናኘንም። እኔ የት እንዳለችም አላውቅም። የሚገርምሽ ነገር እኔ የት እንዳለች ራሱ አላውቅም። አሁን ግን እንደዚህ እንደምትለው አይደለም ነገር ይኸው ፋጡማ አሁን እንደዚህ እንደምትለው አይደለም። ምክንያቱም አሁን እኔ አዲስ አበባ ነው ያለሁት፣ እሷም ኢትዮጵያ ነው ያለችው። እሷ በዛ ጊዜ የተቀረጸ ቪዲዮ አለ ያለችው በሽታ እዚህ አዲስ አበባ አምጥቼ ማሳከም እችላለሁ፣ ማሳየት እችላለሁ፣ ማስመርመር እችላለሁ። ይመረመራል፣ ይታያል። ገብቶሻል? ጉዳቱ ምንም ለእሷ ነው የሚሆነው። ምክንያቱም እኔና ፋጡማ በድብቅ ያወራናቸው ነገሮች ነበሩ። ማትክዳችሁ ህሊናዋ ካልረሳችሁ በስተቀር ያወራናቸው ነገር አለ። በቃ ይሄ በሽታ ካልሆነ ችግር የለውም፣ ብሩ ግን ለአንቺ አይቀርም፣ አብሽሪ፣ ብሩን አላስቀርም ብያልኩኝ። ከዛ አንድ አመት ከ3 ወር ጨለማ ቤት ታሰርኩኝ። ብር እዛ ቤት ውስጥ ያለውንም ብር የእሷንም የኔንም የተለያየ ብሮች ባንክ ውስጥ ያሉ አካውንት የደሞዝ የመሳሰሉ ነገሮች መንግስት ወሰደው። እኔ ብሯን አልበላው፣ ብሯን አልወሰድኩ። ምን አለው ተይዤ ታስሬ እንደ ተራሰው ባዶ እግሬን አንድ አመት ተኩል አንድ ቲሸርትና አንድ ቁምጣ አብሮኝ የታሰሩ ልጆች ይኖራሉ እዚህ ውስጥ። አንድ አመት ተኩል እስር ቤት ውስጥ በአንድ ቲሸርትና በአንድ ቁምጣ ያለ ጫማ አሳልፍን እስር ቤት ውስጥ ከወንድሞቼ ጋር። ወደ ሀገር መጣው። እቺ ልጅ አላገኘው፣ አላወራም፣ ምን አላልን። ይሄ ነው እንጂ እኔ ብሯን አልበላሁ፣ አልወሰድኩ፣ ብሯን አልወሰድኩ። ለመርዳት ድምጼ ይሰማል ግን ወይስ? አዎ ይሰማል። ኦኬ። እና እዚህ ጋር አንዳንድ ጠላቶች ይኖራሉ በእርግጠኝነት። ምክንያቱም የኔን እድገት የማይፈልጉ ሰዎች አሉ፣ የኔን ለውጥ የማይፈልጉ ሰዎች አሉ። ከዛ አንጻር ሌባ ምናምን የሚሉ ሰዎች አሉ። እኔ አልበላውም። ይሄ ጉዳይ ዛሬ 4 ዓመት የሆነ ጉዳይ ነው። 1 ዓመት ተኩል ታሰርኩ። ከሳውዲ አረቢያ ከመጣሁ 3 ዓመቴ ነው። 4 ዓመት ከዛ በላይ የሆነ ጉዳይ ነበረ። ይሄ በደንብ ማወቅ አለባቸው ሰዎች። እና ዛህራ መሰለች የምትባለው እህቴም ደግሞ ይህን ጉዳይ አቀጣጥላ ወደዚህ ያመጣችሁ እኔን ለመበቀል ያደረገችው ነገር እንጂ ለፋጡማ ማዝና አይደለም። እኔና ዛህራ በደንብ እንተዋወቃለን። አላህ በእኔና ባንቺ መካከል አለ። ያን የሰጠሽኝ የቁርአን ስጦታና አበባ መቼም አትክጂም። የአላህ ስም ስላለበት አትክጂም። ያን የፍቅር ደብዳቤ ጽፈሽ ላክሹን አትረሽም። ግን በወቅቱ እኔ ፍቅረኛ ስለነበርኝ ከሀናን ጋር ስለነበርኩኝ ከሀናን ጋር በመሆኔ ነው ተናዳ በየኮሜንቱ ነው። በነገራችን ላይ ዛራ በየኮሜንቱ ነው የምትሰድብኝ። በየኮሜንቱ የገባች ፖስት በማድረግበት ሰዓት ከኢትዮጵያ ከመጣው ጊዜ ጀምሮ ሌባ እንደዚህ ማትለኝ ነገር የለም። አላህ ለሁሉ ነገር ይከፍላል። እና ይሄ ነው ያለው ነገር ማለት ነው። እኔ ብሯን አልበላሁም። ብሬን ከእስር ቤት ከገባህ በኋላ ወደ ኢትዮጵያ ገብተህ ህይወትህን ስትቀጥል የፋጡማ ሀቅ አለብኝና አፈላልጌ ልስጣት ብለህ ሞክረህ ታውቃለህ? ሞክሬ አላውቅም፣ ግን አስቤ አውቃለሁ። ሞክሬ አላውቅም። አልዋሽ። በምን ሞክራለሁ? በማን በኩል አግኘት? አንደኛ በዛ ጊዜ እዛ ስትነግረን ቤተሰብ እንደሌላት፣ እናት እንደሌላት፣ ወንድም እንደሌላት፣ ምንም ዘር የተባለ ከሷ ቤተሰብ እንደሌለ
ነበር የነገረች። ማስረጃ አለ፣ ቶፊክ ቪዲዮ ላይ አለ፣ ዩቲዩብ አለ ብላን ነበር። አሁን ደግሞ ቤተሰብ እንዳላት ምናምን ነው የማየው። እንደሚጎረቤት እንዳላት ቤተሰብ እንዳላት ቤት እንዳላት ነው እያየሁ ያለሁት። በዛ ጊዜ ግን ቤተሰቦቿ እንደሞቱ፣ እናቶቿ እንደሞቱ፣ አባቷ እንደሞተ ማአት ምንም ነገር መግቢያ መውጫ እንደሌላት ነበር የነገረች። እሺ ስንት ጊዜ ሆነ ከሃይማኖት ሀገር ቤት ከገባክ? 3 ዓመት ተኩል። ኦኬ በ3 ዓመት ተኩል ውስጥ ኤኒ ታይም ልትሞት እንደምትችል ታውቃለህ አይደል? እንዴ ሞቼ ነው የተነሳሁት። ስለዚህ ታዲያ በዛ ሰዓት ሞተ ብትቀር ኖሮ የዚህ ሴትዮ ሀቅ ይዘህ ሄድክ ማለት አይደል? እኔ ሳውዲ መንግስት ነው የወሰደብኝ ሀቁን፣ እኔ አይደለሁም እኮ። የሳውዲ መንግስት ነው የወሰደብኝ። አላህ ይጠይቀዋል ስለ አንተ ሀቅ። ስለዚህ ፈጣሪ እኔ ስጠይቅኝ እኔ ወደ ማን አመለክታለሁ? ወደ ሳውዲ መንግስት ነው የማመለክተው። የለፋሁበትን ልፋቴን የእሷን ብር የሳውዲ መንግስት ነው የወሰደብህ። ታዲያ ቤቱ የነበረ ብር እኮ ነው። እሺ በጣም እሺ። ወዲያው ሳውዲ እያለክ በሽማግሌ የተለመነ 11,000 ሪያሉን ስትሰጣት እጅግ ላይ ከነበር ለምን ሙሉ የዛኔ አልሰጠካትም? በጣም ጥሩ። የዛ ጊዜ ምን ነበረ መሲ እንግዲህ ነፍሷን ይማረው፣ ምንድነው የተባለው? ብሩ አሁን ከሰጠናት ስለማይታወቅ ወደ ሀገር ቤት ትግባና ያኔ ሌሲፓሲ መሲ የሷን ሌሲፓሲ እያፋጠነች ነበረ። የሚገርምሽ ኦልሬዲ እኮ ገብታ በሳምንቱ ብሩ እንዲላክላት ከመሲ ጋር እና አቧሚራ የሉም እዚህ እኔና መሲ ነበረ ነፍሷን ይማረው እና ተነጋግረን ወደ ሀገር ስትገባ ቀሪው ልልክላት ነበረኛ ሀሳባችን እዛ። ለምንድነው ብዙ የተጠራጠርናቸው ነገሮች ስለነበሩ እሷ ያለችን ነገሮችና ብዙ ነገሮች የሚጋጩ ነገሮች ነበሩ በፋጡማ ጉዳይ ላይ። ኦኬ ቢጋጩና የውሸቶች ሴትዮ ያልታመመች ብትሆን ብሩን ምን ልታደርገው ነበር ሀሳብ? ኖ እኛ ብሩ ልንወስደው አልነበረም እኮ በቃ አይደለም። ህዝብ አንዴ ብሩ ሰጥቷል። በህዝብ ብር ማንም የማዘዝ መብት የለውም ሰጥቷል። ስለዚህ እቺ ሴትዮ እግሯ ዲስክ መንሸራተትም ሆነ ህዝቡ ሲሰጥ የሰጠው በእሷ ስም እስከሆነ ድረስ ዳይሬክትሊ ህዝቡ ዩቱብ ቪዲዮ ላይ እቺ ሴትዮ ብሩን በእጇ ስትረከብ ህዝቡ በቪዲዮ በአይኑ እስካየ ድረስ ብሩ እሷ ጋር ነው መሆን ያለበት። ዋሸችም እውነት ተናገረችም አንድ ሰብሳቢ አካል እያንዳንዱ እዚህ ቤት እርዳታ እኔ ነኝ ኃላፊነት ወሰደ። በመጀመሪያ ደረጃ የተሰበሰበላት አካል በሽተኛ ናት አይደለም የሚለውን ነገር በሜዲካል ሪፖርት በማስረጃ ሳያይ መሰብሰብ የለበትም። ምክንያቱም ውሸት ሆኖ ቢገኝ የህዝብ ነው የሰበሰበው አካል ነው ማለት ነው። የህዝብ ብር አሁን እኮ ይሄን ልምድ ያገኘሽ እኮ ሀቡ እኛ እዛ ሀገር የከፈልናቸው መስዋዕትነት አለው ሳናውቅ በሞኝነት በየዋህነት ያለ ማስረጃ ብዙ ሰዎች ፎግሮናል፣ ሸውዶናል። ኩላሊት ብለን የሰራንላቸው ሰዎች አሉ ኩላሊት ያሌለባቸው። ይህ ብዙ ታሪክ አለ። እንዝላልነት ነው ታዲያ። ይሄ የማን ኃላፊነት አለ? እንዝላልነት ሳይሆን በየዋህነት ያደረግናቸው ነገሮች ናቸውና የእውቀት ማነስ የዋህነትና ኃላፊነት አለመሰማት ስለ ህዝብ ጊዜ የነበረው ጊዜና አሁን አንቺ የምትናገሪው ነገር በጣም የተለያየ ነው። በእኛ ጊዜ በየዋህነት ነው የምንሄደው። ማስረጃ መረጃ የምንላቸው ነገሮች የለም። ሰውየው ታመም ብሎ ከመጣ ይዋሻል ብለን አናስብም፣ እናምነዋለን በየዋህነት። ምክንያቱም እኛ ስደት ላይም ስላለን። በኋላ ላይ ግን ነገሮች ከኤክስፒሪየንስ፣ ምክንያቱም አንድ ሰው ከትምህርት ቤት ይማራል፣ ከልምድም ይማራል። አንዱ ከልምድ ያገኘነው ትምህርት ምንድን ነው? ሰዎች በውሸት ሳይታመሙ ታመመ እንደሚሉ አውቀናል። ለምሳሌ ከጊዜ በኋላ ነው ያወቅነው። ግን ያን ያደረግነው ዴሊበሬትሊ ሰዎችን ለመጉዳት ወይም ብር ለመሰብሰብ ሳይሆን ሰዎችን ለመጥቀም ካለን ፍላጎትና ጉጉት ነው። ሌላ ነገር አለ። ያን ጊዜ እኛ ለሶሻል ሚዲያ አሁን እንዳሉ አለ የዛ ጊዜ ገና አዲስ እያቆጠቆጠ ያለ ሶሻል ሚዲያ ነው። ስለዚህ በማንኛውም መንገድ ነው የምንሮጠው በልጅነት ገብቶሻል። ከዛ አንጻር ነው ልጅ ቶፊቅ የሚሰበሰበው እንጂ ከክፋት ወይ ከሌላ ነገር ምናምን አለ ከእንዝላልነት በጭራሽ አይደለም። ከእውቀት ማነስ ሊሆን ይችላል ወይንም በቃ ለመርዳት ካለ ጉጉትና ፍላጎት። እኛ እኮ ሳውዲ አረቢያ ላይ ብር ያን ጊዜ አንቺ አሁን ለምሳሌ በወረቀት ጽፈሽ ምናምን ሚዲያ ላይ ቁጭ ብለሽ ነው። እኛ ሳውዲ አረቢያ ላይ ስንረዳ ያን ጊዜ ቤት ለቤት እየሄድን ነው። በጣም ሪስክ ነው። ያኩ ነው እኔን ዋጋ ያስከፈለኝ። እስር ቤት ያስገባኝ እኮ ያኩ ነው። ቤት ለቤት በመዞረክ ታዲያ የተከሰስኩበት አንዱ ክስ እሱ ከአርባ ክስ ኢቃማ ነበረ። ጋቢ ሰው ነበር ኢቃማ ነበረ ሳውዲ ላይ። አረ ልክልሻለሁ እንዴ እስካሁን ድረስ አለኝ። እና ሰው በመርዳት ምክንያቱም መርዳት አትችይም። ሳውዲ አረቢያ ላይ ለምሳሌ ሌላ ነገር አጋለቅ ሳውዲ አረቢያ ላይ መርዳት አትችይም። ዜጋውን መርዳት አትችይም። መንግስትን መደገፍ አትችይም። መርዳት ከፈለግሽ ለመንግስቱ ነው የሚላከው። በመንግስት አካውንት ነው ብር የሚሰበሰበው። በግል አካውንት አይደለም። ለምሳሌ መሲ ታስራለች። ሰው የማያውቀው ነገር
መሲ ታስራ ነበር። ለምሳሌ ብር በእሷ አካውንት ገብቶ አንድ ነፍሷን ይማረው። ሁለተኛ ታስታውሺ ከሆነ በእንትና ጉዳይ ላይ ስትፈለግ ነበረ። ያን ጊዜ በማ ጉዳይ ላይ ነው ስትፈለግ ነበረ። ሮጣን ወደ ኢትዮጵያ የጠራናት ያን ጊዜ እኔ ነበርኩ እዚህ። አምልጣን የመጣችው እንደዚህ ሁሉ ነገሮች ነበሩ እና ከዚህ አንጻር ነው እንጂ ከንዝላልና ኢትዮጵያ እንደገባክ 3 ዓመት ተኩል ልታገኛትም አልሞከርክም። ገንዘቧ ግን ትዝ ብሎኝ ነበር ብለሃል። አስበሃት ነበር እንዴት እረሳታለሁ? ሃይማኖት ሲምፕሊ አንድ ቪዲዮ ሰርተህ 3 ዓመት ተኩል አንተ ማሻአላህ ይፍል ስምክ ራሱ አይመን ሚሊዮነር ነው። ሶ ዩ አር አ ሚሊዮነር ሶ ሚሊዮነር ያ ማሻአላህ ቢሊዮነር ነክ ማሻአላህ ቢሊዮነር ሆነክ እንደዚህ አይነት ጥሩ ላይፍ እየኖርክ ቻይና እየሄድክ እንግዲህ አሁን ኮሜንታተሮች ናቸው ቻይና እንደሄድክ የነገሩ ቻይና እየሄድክ ጥሩ ህይወት እየኖርክ 5 ስታር ሆቴል እያረፍክ እቺ ምስኪን ደግሞ እንደዚህ ተርባ ታማ መድኃኒት አንተ ይሄንን አታውቅም ነበረ። ሶ ዩ ካን ጀስት ሜክ ዋን ቪዲዮ አንድ ቪዲዮ ሰርተ እኔ ማምንበትን ነገር ነው ስለ ሀቅ ሳወራ የሰው ሀቅ ካለብኝና የዛን ሀቅ ይዤ መሞት ካልፈለኩ ጀስት ሲምፕሊ ቪዲዮ ሰራለሁ። እኔ ያለው አንዲት ብር ሀቅ አለብኝ ዋካችሁ አፋር ቢግስት አትላለች ሲምፕሊ ቪዲዮ የመስራት ተመጣጣልክ። በነገራችን ላይ አሁን እንደዚህ አይነት ነገሮችን ለማሰብ በጣም ፍሪ አእምሮ ይፈልጋል፣ ነፃ አእምሮ ይፈልጋል። እኔ ጠዋት እስከ ማታ አእምሮ በጣም ቢዚ ነው። በኦርደር በስራ በምናም በጣም ኦልሬዲ ታይቶኛል። ታይቲንግ አለብኝ በራሴ ጉዳይ ላይ። ግን የማልዋሽሽ ነገር ቅድም እንዳልኩሽ አቡ እቺ ልጅ ሳላስባት ቀርቼ አላውቅም። የት ነው የምትኖረው? እንደውም እኔ ለህክማ ለባለቤቴም ወለየ ስለሆነች እንደዚህ ፋጡማ የምትባል ልጅ እኮ እንደዚህ ሁሉ ነግሬያታለሁ። የሚገርም ለባለቤቴ አማና በሞትም የሆነ ነገር ቢኖርም የሆነች ፋጡማ የምትባል ልጅ አለች። የሆነ ጊዜ ከመጣች ከጻፈችልሽ ገደው ፋጡማ ነኝ ካለችሽ ኦኬ። ግን አልጻፈችልኝ። እሺ እሷ እኔ አላያትም። እኔ እሷን በጨለማ ነው ማለት ነው። በቃ ተመልሶልኛል። አይመን ቴንክ ዩ ዛህራ። አቤት አቡ ጥያቄ ላንቺ ነው። አይመንን ሳታናግሪ የሰው ሀቅ አለብኝ ከሞትኩ እንኳን እንድትከፍልለት ከሞተ እንኳን ለባለቤቱ ነግሯል። ለአይመንን ኮንታክት ሳታረጊ ለምን እኛ ጋር መጣሽ? ብዙ ጊዜ እንዳለሽ ጠቅሶታል። ብዙ ጊዜ በፌስቡክ ጽፍለት ነበር፣ በኮሜንት ላይ ጽፍለት ነበር፣ በውስጥ በሜሴጅ ሳያዩ ሲቀር በውስጥ ጽፍለት ነበር። ከዛ በ2 ቀኑ በ3 ቀኑ ያያል፣ አይመልስም። እያየ ዝም ነው የሚለው፣ ያቀኛል ማለት ነው። ስለዚህ ስላይ አይመልስልኝም እንጂ ብዙ ጊዜ ጠይቄዋለሁ። ኦኬ ቴንክ ዩ። እሺ አይመን የዛህራን ሜሴጅ ለምን አልመለስክም? ፋጡማ አልተማረችም ተናግራለች። አሁንም ፋጡማ በጎረቤት ቲክቶክ ላይ መጣች። እሺ ቆይ ሀቡ አንድ ጥያቄ እንግዲህ እሺ የሚሰድብሽን ሰው ነው የምታናግሪው? በሰላም የሚያናገርሽን ሰው ነው የምታናግሪው? ኦፍኮርስ በትህትና በሰላም የሚያወራኝን ሰው ነው። ሌባ ብላ እያለችኝ ምንድን ነው ማናገራት? እሺ ዛህራ ሌባ እያልሽ ትሰድቢው ነበር? ሀቡ እኔ አልሰርብም። አሁን ሳይለንት አድርገው ተራው የኔ ነው ላውራ። እሺ ሳይለንት አድርገ ሚውት አድርግላት። አይመኒታ ታውራ። እንዳለው አንቺ ለፍቅር ጠይቀሽው እምቢ ስላለሽ ልትበቀዩ ነው ሚዲያ ላይ የፋጡማን ሀቅ መብላቱን ያመጣሽው አይደለም ሀቡ። እሺ ከሀ እስከ ፐ እንዴት እንደምትተዋወቁ ንገሪ። እሺ አይመኒታ ዛሬ አንበሳ መንጋጋ ውስጥ ገብተሃል። ማምለጫ ግን እሱን ዳይሬክት ማናገር አትችይም። ወለነካው ሳሙና ዳይሬክት አልጠየቀሽም። ሚውት አድርጋ አንተ ሚውት አታብራ። አይመኒታ ሚውት የማብራት መብት የለህም አንተ በምታወራ ነው እኮ እንወስዳለን። አይመኒታ አንተ ስታወራ ዛህራ ሚውት አላበራችም። ኒሀኢየን ሚውት አላበራችም። ስለዚህ አንተም እሷ ስታወራ ሚውት እንዳታበራባት። ነጥብ ያዝና ጥያቄ ካለክ ነጥብ ይዘህ እዚህ ጋር ማለት ነው። ሚውት አታርግ ነው የምትይኝ? ለራሴ ሚውት አድርግ፣ አታንሳ ሚውት። አዎ እሺ ዛህራ አሁን ያንቺ ተራ ነው። እስካሁን ድረስ አንቺ አይመኒታ ሙሉ ሲያወራ አላቋረጥሽም። አሁን አንቺንም ማንም አያቋረጥሽም። ተናገሪ። እሺ ሀቡ እኔ አይመኒታን የዛን ጊዜ ለፋጡማ ጉዳይ ከመጣ ውጪ በሶሻል ሚዲያ እንጂ አላውቀውም። አንድ በይ አንድ ይቅርታ አንዴ ያላችሁ 5900 ሰዎች ሳዲቅ ሞባይል ሾፕን ፎሎ አድርጉ ፕሊዝ። ይሄ ለኔ ነው። እናንተ ምንም አትጠቀሙም ሳዲቅ ሞባይል ሾፕን ፎሎ ስታደርጉ፣ እኔን ግን ትጠቅሙኛላችሁ። ምክንያቱም ሳዲቅ ሞባይል ሾፕ 50,000 ፎሎ ሲገባ ለልጄ ለሳይመን አይፎን 17 ፕሮ ማክስ ጊፍት እንደሚሰጠኝ ቃል ገብቶልኛል። አሁን 40,000 አድርሻለሁኝ ጋይስ። በዚህ 3 ቀን ውስጥ 40,600 አድርሻለሁ። ትንሽ ነው የቀረኝ። እባካችሁ ቅኖች እርዱኝ።
እኔ ለራሴ አስቸግሬያችሁ አላውቅም አይደል? እስከዛሬ ለታማሚ ቻሌንጅ ምናምን ነው ፎሎ አድርጉ ምላችሁ። አሁን ግን ለራሴ ለግል ጥቅሜ ነው እየጠየኳችሁ ያለሁት እና ምቀኝነት ከሌለባችሁ ጀስት ፎሎ አድርጋችሁ ሳዲቅ ሞባይል ሾፕን። እኔ ልጄ ሳይመን 9ኛ ዓመት ልደቱን ከቀናት በኋላ አክብራለሁ። ለልደቱ ስጦታ አይፎን 17 ፕሮ ማክስ እንዲሰጠኝ አግዙ። 5 ከኪሳችሁ ሳይወጣ ፎሎ በማድረግ ብቻ። አቤት አይመን አቡ አንድ ነገር ብቻ ልበል ልፈቀድ አንድ ነገር። እሺ እኔ ማለት ደረኝ አይደለሁም ነክ አንድ ሴት ገብታ ሙልጭ ልጭ ስታወጣ ሚስቴ ስታየው ምንድን ነው የሚሰማኝ ንገሪኝ። ይሄ ዲስሪስፔክት ነው። በጣም ብልግና ነው። አይደረግም። አይታለች ሂክማ ይሁን አጠገቤ ነች ሂክማ አይታለች። ምንድን ነው ከዚህ ልጅ ጋር ያለ ግንኙነት? ሴት እንደዚህ የሚሳደመው ትልኛለች እሷ የሆነ ነገር ሲኖር ነው የሆነ ግንኙነት አለ ማለት ሁሌ እንዳለች ግን ሂክማ በዚህ አይነት ሁኔታ እንዴት ነው ማውራው ከእሷ ጋር? በአላህ እሱ ትክክል ነገር የምትሳደብ ከሆነ የብልግና ነው። ዛህራ አሁን ተሳድባ ከሆነ አንተ ማስረጃ ታቀርባለህ። ዛህራ ለመሳደቧ እሷ አልተሳደብኩም ብላለች፣ አንተ ማስረጃ ታቀርባለህ። መሳደብ አይቻልም። ማንም ማንንም የመስደብ መብት የለውም። ብልግና ነው። እሺ ዛህራ አርጋችኋል ሁላችሁም ሳዲቅ ሞባይል ሾፕን ሁላችሁም እዚህ ጋር ያላችሁ 6200 ሰው አላችሁ። ተዋወቃችሁ። አይመኒታ ያለው ነገር እውነት ነው ወይ? አንቺ አይመኒታን አፍቅረሽው ጠይቀሽው ደብዳቤ፣ ስጦታ፣ አበባ ምን ልከሽለት፣ እሱ ግን እኔ ከሀናን ጋር ነኝ ሀናንን ነው የምወደው ሶሪ ያልፈልግሽም ስላለሽ ተናደሽ ሚዲያ ላይ እንዳወጣሽው ነው እየተናገረ ያለው ሰው። ይሄ ነገር ምን ያህል እውነት ነው የሚለውን አንቺ አስረጅን። እድሉን ላብ ይሰጣለሁ። ቴንክ ዩ ሀቡ። በመጀመሪያ ውሸታም እንደሆነ ይታወቅልኝ። በጣም ይፈራኛል። ለምን ብትይ እውነተኛ ሴት ስለሆንኩ። እውነት ሁሌ ውሸት ሁሌ እውነትን ይፈራዋል። ይሄ ይታወቅልኝ። ህዝቦች ይወቁልኝ። አንድ ቤት እሱን አንተኛ ዛራ ነውልሽ እውነተኛነትሽን ከምትናገሪው ነገር እናያለን። አንድ ሰው ደግሞ አንድ ሰው ላይ ውሸታም ብሎ መለጠፍ አይችልም። ለምን? ህዝቡ ነው የሚፈርደው። ያንቺን ጎን ትናገሪያለሽ፣ የአይመኒታን ጎን ይናገራል። ህዝቡ ነው ውሸታም ነው አይደለም የሚለው የሚወስነው ህዝቡ ነው። አንቺ ቀድመሽ አትወስኝም። አንቺ ጋር ያለውን ትናገሪያለሽ ለህዝቡ። ከዛ ህዝቡ አዳምጦ ሁለታችሁንም ህዝቡ ይፈርዳል። ገባሽ? አንቺ ቀድመሽ አትወስኝም። አዎ። እና ኮሜንት ላይ ሁላችሁም ኮሜንት ላይ ሳዲቅ ሞባይል ሾፕን ፎሎ እያደረጋችሁ ብላችሁ ጻፉ። አዲስ ጆይን የሚል ሰው ካለ ኮሜንቱን አይቶ ቀጥታ ሳዲቅ ሞባይል ሾፕ የሚለውን ፎሎ እንዲያደርግ ማለት ነው። ፕሊዝ አደራ። ቴንክ ዩ። ሌትስ ጎ ጀመሪ። ሀቡ እኔ አይመኒታን የማውቀው የዛን ጊዜ በፋጡማ ጉዳይ ሲመጣ ነው አልኩሽ። ከዛ ውጪ በሶሻል ሚዲያ ነው የማውቀው። አንድ ቤት ሁለተኛ ዛሬ አንበሳ መንጋጋ ውስጥ ነው የገባው። እስከ ዛሬ ምንም አታመጡ ሲል ነበር። ምክንያቱም የልጅቷን ደካማ ጎን በቃ ከበላ በኋላ ካወቀ በኋላ ምንም አታመጡ ሲላት መናገር ትችል ምናምን ዝም አስቤው ሀቡ አንተ ስታወራ አንድ አላቋረጠችክም። እንደምታስቸግርክ እንደምትለምንክ ስታወራ የሴትነት ክብሯ እንኳን አናዷት ሚዩት አብርታ አልተናገረችም። ስለዚህ እባክህ አይመኒታ የቤቱን ህግ አክብር። እሷ ተናግራ እስክትጨርስ ጠብቀህ ስትጨርስ ሚዩትን አብርታ ለተናገረችው ነገር ማስረጃ ታቅርብልኝ ትላለህ። የዛኔ ቴንክ ዩ። ቀጥይ ዛህራ። ስለዚህ ምንም አታመጡ ነበር እያለ መልስ ሁላ የሚሰጠው። አንድ ሰሞንማ ምን ታመጫለሽ ነበር ሁላ የሚለው። ስለዚህ አሁን ዛሬ አንበሳ መንጋጋ ውስጥ ነው የገባው። እኛ ሴቶች እንደምንችል ዛሬ ማሳየት አለብን። እውነት ሁሌም አመታትን ቢያስቆጥር እውነት በቃ እውነት ሆኖ እንደሚወጣ ምንም ጥርጥር የለም። ስለዚህ አንቺ ከተውቃት ጀምሮ እንደጠየቅሽውና እንዳልጠየቅሽው ስለተለያዩ ነገሮች ስለ ሴቶችና ስለ ወንዶች ጉዳይ አይደለም፣ ስለ ሀቅ ጉዳይ ነው። እዚህ ጋር ያለ ነው ይኸውልሽ፣ እኛ እዚህ ጋር ያለ ነው ለሀቅ ነው። እኔ ወላሂ ለአዚም ሳይመን ይሙት ብዬ በልጄ እምላለሁ። ይቺ ሴትዮ እንደዚህ ታማ እንደዚህ ጠውልጋ ተርባ ተቸግራ ኢትዮጵያ ውስጥ ክፍለ ሀገር ወድቃ የእሷ 10,600 ሪያል ሀቋ አይመን ጋር ካለ አለ ብሏል፣ አምኗል። ይሄ ሀቋ ሳይመለስላት እኔም ሆንኩኝ 6,500 ህዝብ ዝም አንልም። ይቺ እህታችን ሀቋን ማግኘት አለባት። ያ ሀቋ ደግሞ ህዝብ ታማ ለመታከሚያ ያዋጣላት ነው። ታገኘዋለች፣ አለቀ። አንፋታም። አሁን አንቺ ስታወሪ ሌላ ሴቶች እንደምንችል ምናምን ብለሽ የሴቶችና የወንዶች ጉዳይ አታድርጊው። ቀጥታ የራስሽን ጉዳይ ራስሽ። እሺ ሀቡ፣ አዎ እሺ፣ አንድ አዳምጪኝ። እሱ ያለውን ሁሉ መልስ ልስጥበት። አንደኛ እኔ እና እሱ የምንተዋወቀው በፋጡማ ጉዳይ እንጂ ከዛን ወዲህ እኔ አላውቀውም እሱን በጭራሽ። አንድ ቤት ሁለተኛ ነገር እኔ የልጆች እናት ነኝ፣ የሁለት ሴት ልጆች እናት ነኝ። በዛ አጋጣሚ በጣም ነው ሙቼ ነው የምወዳቸው። በጣም ናፍቆኛል፣ ወዳቸዋለሁ። ሚርናና ህላም የሚባሉ ሴት ያውቃል። የሁለት ልጆች እናት መሆንሽን ያውቃል አይመኒታ? ያውቃል። እንዴት ነው የማያውቀው? ድብን አድርጎ
ባለትዳር ነሽ ማለት ነው ወይስ ባለትዳር ነሽ ወይስ ተለያይተሻል ከባለቤትሽ ጋር? እኔ የልጆች አባት ጋር ተለያይቼ ልጆችን እናቴ ጋር አስቀምጬ ነው እያሳደግኩ ሳውዲ አረቢያ መጥቼ እያሳደግኩ ነው ያለሁት። ፋጡማንም ያገኘኋት በከይር ስራ ነው ያገኘኋት። ማሪ እኔ እናቴ ያታልቅሽ አዳምጪኝ ሀቡ አይመኒታ አይደለም እሺ አይመኒታ አይደለም ለፍቅር ልጠይቀው ይቅርና ቢጠበስ አይሸተኝም። ቦርጫ መላጣ ዝሆን ሁላ ነው የምትመስለኝ፣ ሴት ሁላ ነው የምትመስለኝ። ብትጠበስ አይሸተኝም። እሺ ዛሬን አታውቃት። አሁን ዛራ ይሄ ፐርሰናል ነገሩን እየነካሽ ነው። ፐርሰናል ነገሩን እየነካሽ ነው። ቦርጫምነቱ መላጣነቱ ለራሱ ለሚስቱ ነው፣ አይመለከትሽም። እንደዚህ ካልሽ እንደውም ሌላ ነገር ያስመስልብሻል። ገባሽ? ፐርሰናል የቦርጬ የሚታይ ነው። መላጤን እንዴት አወቀችው? ጥያቄ እሺ፣ ጥሩ ጥያቄ ነው። ቦርጫምነቱ አደባባይ ያወቀው ነው፣ የሚታይ ነው። መላጣ መሆኑ በምን ታውቂያለሽ? ሁሌ ኮፍያ ያደረገ የለ በምን አወሽ? አንቺ ፊት መጥቶ ኮፍያው ነው ሁሌ ኮፍያ የሚለብሰው መላጣ ስለሆነ ነው፣ ችግር ስላለበት ነው ራሱ ላይ እኮ። በምን አወቅሽ? ግን ይሄ ምን አገናኘው ከጉዳያችን ጋር? የእሱ ቦርጫምነት የእሱ መላጣነት ከዚህ ጉዳይ ጋር ምንም አያገናኘውም ጉዳዩን። አሁን እሱም ቅድም ነገር አውርቷል፣ የማይገናኝ ነገር ያወጣል። እሺ ቀጥይ። ማምለጫ ነው። ይሄ አዳምጪኝ ሀቡ፣ አንቺ እውነትን ትረጃለሽ። ማምለጫ ነው ይሄ፣ የፈጠረው ፈጠራ ነው። ዛሬ አታመልጥም አይመኒታ። እመኒኝ ዛሬ ማምለጫ የለም። እንደ ሳሙና አታሙለጭልጭ፣ ውሃ እንደነካው ሳሙና አታሙለጭልጭ። ማምለጫ ነው ይሄ ሀቡ። አንድ በይ። ሁለተኛ ነገር ሀቡ ሽምጥጥ አድርጎ ክዶ 11,000 ብር ጀግና ወንድሞች ፋጡማ ብትፈልግ እልፍ ጀግና ወንድሞችና እህቶች አሏት። ታውቃለህ? ይኸው ጀግና ወገኖቻችን ናቸው 11,000 ብሩን ያስመለሱት። ሰበብ እኔ ሆኜ ማለት ነው። የሆነ ግሩፕ ከፈትኩኝ፣ ሰበሰብኳቸው። ያቺ መሲ የመጨረሻ ጀግና ሴት ታውቂያለሽ? የሀቅ የእውነት ሴት ተጋጠም ጓደኛ ናቸው። ነፍሲ ማርያሽ ስታነሺ ነፍሲ ማርያሽ መሲ ነፍሷን ይማረውና ነፍሷን ይማረውና እዛው ግሩፕ ላይ ማሪ ውሸታም ሌባ ነህ አለችው። እንደውም ከአሜሪካ በፋጡማ ስም ዶላር ሁሉ ይገባልህ ነበር አለችው። ዶላር ሁሉ ይገባለት ነበር በአካውንቱ ማለት ነው፣ በፋጡማ የሆነ የዛን ጊዜ ግሩፕ ተዘግቶ ነው እንጂ ህዝቡ አናቆም ብሎ ለእርዳታ ማለት ነው። ሀቡ ወገኖቻችን ሽንት ቤት እያጠቡ ነው ብሩን ያገኙት። እሱ ግን ቢዝነስ ከፈተበት። አሁን በጥቅሉ ወደ ጉዳዩ ስንገባ ፋጡማ እስከዛሬ ብሩ ከነወለዱ አድርጎ 12,600 ሪያል ከነወለዱ ቁጭ አድርግ። ሁለተኛ ልቧን ለሰበረበት ዛሬ እመጣለሁ ነገ እመጣለሁ እያለ እችም ስታሳዝን እያይሻት ነው። እሽት እያደረገ በስነ ልቦናዋ ላይ ለተጫወተበት የሞራል ካሳ እንደሱ ቅጣት ይጨመርለት። ስለዚህ ዳግም ወገኖቻችንን ብር እንዳይበላ እንዳይጎዳ እስከ ዛሬ ድረስ እንዴት ነው ይሄንን ጉዳመት ሲቀመጥ የሰውን ገንዘብ እንዴት ነው የማይመልሰው? በዛ ላይ የሆነ ታመምኩኝ እስር ቤት ገባሁኝ እያለ ስንት ጊዜ በሸር ያደርጋል በየአካውንቱ። ቢያንስ እስኪ እንደዚህ እኮ መሆን ያስኩት ተደብቃ የምታለቅስብኝ ሴት አለች እንዴ ብሎ ጭንቅላቱ ይሰራ አያገናዝብም። የምታለቅስብኝ ሴት አለች እንዴ? የሆነ አላህ ሱብሃነሁ ወተዓላ በበዳይና በተበዳይ መካከል ግርዶሽ የለም ይላል። የሆነ የምታለቅስብኝ እህት አለች እንዴ ብሎ አለማስታወሱ ሴት አለማስታወሱ ሀቡ። የሆነ ሰው ቢሞትስ የሰው ሀቅ ይዞ መሞት እኮ ቅጣት አለው እኮ። ሞቶ አፈር መሆን ብቻ አይደለም፣ ሞቶ መቀስቀስ አለ እኮ በኢስላም በሁሉም ሃይማኖት። ስለዚህ እስከ ዛሬ ለተወተባት እስከ ዛሬ ብሩን እሱ ለራሱ እየነገደ እንደፈለገ የጸዳ ህይወት እየኖረ እች ልጅ ግን ባልጋ ቁራኛ በሞዳኛ ተይዛ እንዲህ ላሰቃያት ብሩን ከነወለዱ አድርጋችሁ የሞራል ካሳ ጋር አይሉ ቅጣት ቅጡት። በቃ ጨርሻለሁ እኔ ሀቡ። ዛህራ አንቺ የፍቅር ያለው ደግሞ ማምለጫ ነው ሀቡ። ለፍቅር ያለው ማምለጫ ነው እንደሚለው እያዘራ ተረጋጊ። ሀቀኝነት እናንተ ግን ማለት ኮሜንታተሮች በጣም ነው የምታሳፍሩት። እዚህ ጋር የታመመች ሴት ታማ መታከሚያ ያጣች መታከሚያዋን ህዝቧ ያዋጣላት ሴት ጠውልጋ እንደዚህ ሻግታ እዚህ ጋር ተቀምጣ እያያችኋት እናንተ ፍቅር አለባት ገለመሌ ልትሉ ሰዎች በጣም ታሳፍራላችሁ። በራሳችሁ ይድረስ አይደላችሁ። ይሄ መሳቂያ ሰዓት አይደለም፣ መቀለጃ ሰዓት አይደለም። እቺ ልጅ ቅጥል ስላለች ነው በቅርበት ስለምታውቃት የደረሰባትን 4 ዓመት ሙሉ በአይኗ ሲታይ ስለኖረች በጣም ተናዳ ሲቃ ተናንቋት ነው የምታወራው። እናንተ ግን ፍቅር አለባት ገለመሌ ትላላችሁ። ስለ ፍቅራቸው ነው አያገባኝም። የሚመለከታት ሚስቱ ናት፣ እነሱ ናቸው የሚመለከታቸው። አይመለከተኝም እኔ ስለ እናንተ ፍቅር።
እኔ የሚመለከተኝ እዚህ ጋር ተበድላ ቋንጣ ሆና ደርቃ ታማ ተርባ የመጣች ክፍለ ሀገር ያለች እህቴ ናት። በሰው ስልክ ነው እዚህ ጋር የገባችው እቺ ሴት። ህዝቡ ሳውዲ ውስጥ የሚኖር ኢትዮጵያዊ 23600 ሪያል አዋጥቶላት ግን ሲደርሳት 23000 ሪያል ተቆጥሮ ሲሰጣት በአይኑ በዩቲዩብ ቪዲዮ ተመልክቶ ህዝቡ የሚያውቀው እቺ ልጅ ብሯ እንደደረሳት ነበር። የደረሳት ግን ከዛ ላይ 11000 ሪያል ነው። 12600 ሪያል አልደረሳትም። የት ነው ያለው? አይመንጋ ነው ያለው። ስለዚህ ይቺ እህቴ ነው የምታሳስበኝ እንጂ የእናንተ ፐርሰናል ነገር አያሳስበኝም። ጉዳዩ በዚህ ተሸፍኖ በዚህ ተአላግጣችሁ ስቃችሁ ፍቅር አለባት ገለመኔ ብላችሁ ስቃችሁ እንዲረሳሳ አልፈልግም። ገባችኋል? ጉዳዩ ሲሪየስ ነው። ይቺ እህት ሳትሞት ታክማ መዳን አለባት። ጉዳዩ ስለሷ ነው እንጂ ስለ ሁለታቸው ፐርሰናል ፍቅር ገለመኔ ምንም አይመለከትም። እዛው ራሳቸው ጣጣቸው ይቻላል። ሀቡ ጉዳዩ እየነገረች ነበር ተብሎ እየተነሳ ነው የእነሱ ፐርሰናል ላይፍ። ይሄን ጉዳይ ለመሸፈን ህዝቡ ስቆ አላግጦ ህዝቡ የባልና ሚስት ጉዳይ የሴትና ወንድ ጉዳይ ስለሚወድ ይህ ነገር የተነሳው ህዝቡን አሳስቆ ሸውዶ ለማለፍ ነው። ስለዚህ በዚህ አንታለልም። ጉዳዩ ሲሪየስ ነው። ከፐርሰናል ላይፋቸው ወጥተን ስለ እህታችን ስለ ተበደለችዋ እህት እናወራለን። ስለ ፐርሰናል ላይፍ አያገባንም። እዛው ጣጣችሁን ትጨርሳላችሁ። ሀቡ ሀታ ፋጡማ ትንገርሽ አይመኒታ ጋር ሀታ አንድ ጊዜ ሐኪም ቤት ይዟት ሲሄድ እኔ አልሄድም። ሀቡ በጣም የተቆጠብኩ ልጅ ነኝ፣ አልሄድም። እኔ አላውቀውም ከዛ ቀን ውጭ ይሄን ሰውዬ እኔ አይመለከተኝም። ዛራ ሪሌሽንሺፕ ቢኖራችሁ ግንኙነት ቢኖራችሁ እኔ ጉዳይ አይደለም። ይሄ የሚስቱ ጉዳይ ነው። የአይመኒታ ሚስት ትጨነቅበት። ስለ አንቺና ስለ አይመኒታ ሚስቱ አጠገቧለች፣ ራሷ ትጨነቅበት። አይመለከተኝም። እኔ የሚጨንቀኝ እዚህ ጋር ስላለችው ፋጡማ እናታችን ተቸግራ ታማ መታከሚያታ ተርባ ነው እዚህ ጋር የመጣችው አይደል? ጉዳይ አንገብጋቢ ነው። እኔ የጤና ጉዳይ ነው የሚያሳስበኝ። የእናንተ ግል ጉዳይ አያገባኝም። ሀቡ ለኮሜንታተሮች መልሳት ትስጫ አይመለከትም ማለት ነው እስከዛሬ። ስለዚህ አሁን እኔ የምፈልገው አይመኒታን አንቺ ሳትጠይቂው ነው በስድብ ስለጠየቅሽው ስለሰደብሽው ነው ያልመለሰው። አሁን እኛ በትህትና እንጠይቀውና ብሯን መቼ እንደሚመልስላት እንነጋገራለን። ግን አንቺ አልጠየቅኩትም፣ ምንም ነገር የለኝም፣ አልሰደብኩትም ብለሻል። አይመኒታ ማስረጃ ቢያቀርብስ? ማስረጃ ቢያቀርብ ምን ልትሆኝ ነው? ያቅርባ ለመጋፈጥ ይሄ ቆም አለሁኝ እኮ አንቺ ላይ ማስረጃ ፍቅረኝነት እንደጠይቅሽው ደብዳቤ ያለኝ ብሏል። ስጦታ አበባ ምናምን እንደላክሽለት እንደገና ደግሞ እንደሰደብሽው ያልመለሰው እኔ ስጠይቀው ለምን ታዲያ የዚችን ምስኪን እናት ብር ሀቋን ሳትሞት አልመለስክም? ብትሞትስ ኖሮ ስለ ለሚስቴ ብሞት እንኳን ሀቅ አለብኝ ፋጡማ የምትባል ልጅ መታ ከጠይቀችሽ ሀቄን ስጭልኝ ብያት ነበር ለሚስቴ ስላላገኘዋት ነው ብሏል። እሺ ለምን ቪዲዮ ሰርተ ካላፈላለካትም ስለው አይምሮዬ ቢዚ ነው፣ በጣም ኦርደር ይበዛብኛል፣ ስራ ቢዚ ነኝ ብሏል። ኦኬ እነዚህ ምላሾች መልሰው ታዲያ ማንም አልጠየቀም ወይ ስለ አንቺ? እኔ ጠይቄያለሁ ብለሻል። እሷ ግን ስትጠይቀኝ በስድብ ነበር የምትጠይቀኝ፣ እየሰደበች ነበር። ትሰድበኝ ስለነበር ለሚሰድበኝ ሰው ደግሞ መልስ አልሰጥም ብሏል። ሰው አሁን ይመልሳል። ፋጡማ አንቺ ማስረጃ ካቀረበ አሁን አንቺ ሀቡ እኔ አልጨረስኩም ሀቡ እሱ ልክ እንዳስጨረሽው እኔን ማስጨረሽ። እሺ ጨርሽ ሀቡ የፈለገውን መረጃ ያንጣ፣ እኔ ያለሁኝ። የፈለገውን የፍቅር ጥያቄ ጠይቀኛለሽ ላለው ደብዳቤ ጽፈልኛል ላለው መረጃ ያቅርብ፣ እኔ ያለሁኝ። ስለዚህ አንድ ቤት ሁለተኛ ነገር እስከዛሬ አፈላልጊያታለሁኝ ልሰጣት ምናምን ያለው እንዴ ከፈለጋት አህመድ ሁሉም የከሚሴ ልጅ ነው ያገኛታል እኮ እሱ ጓደኛው ነው። ለምን በስቱ ላይ አላሰጣትም? እሷን ፈልጎ ያጣል። ዘመን በረቀቀበት ሰዓት ቴክኖሎጂ በሞላበት ሰዓት ሀቡ እውነት እሷን መስጠት ከፈለገ እሷን ያጣታል ብለሽ ታስቢያለሽ ሀቡ? ስለዚህ ምክንያቱ በቃ ትክክል አይደለም። ብሯን በልቷታል። በቃ ምንም አታመጣ ብሎ እስከዛሬ ድረስ ጠፍቷል። አሁን ግን በቃ ሀቋ ይውጣላት፣ ብሯን ይመልስ፣ ብሯን ከነወለዱ አድርጎ ይመልስ። ከጨረሻ አንቺ ዝም ብለሽ መመለስ እንዳለበት ህዝቡ ነው የሚወስ። አንቺ ሙስም መጥተልሽም አንቺ ጉዳዩን ይዘሽ መጥተሻል። ሀቅ ይውጣልሽ። እቺን ሴት እኔ ጋር መቅረብ አቅቷት ህዝቡ ጋር መምጣት አቅቷት እዛ ገጠር ተወሽቃ አንቺ ድምፅ ሆነሽ እዚህ ጋር ስላመጣሻት ትመሰገኛለሽ። ገባሽ? ለምንም ጉዳይ አምጪው። አይመኒታ ለፍቅር ጠይቀሽው ስላልተቀበለሽ አምጪው። ለምንም አምጪው። እውነቱ ይቺ እህታችን ፋጡማ ታማሚ ህዝብ የረዳት ብር አልደረሳትም። በቃ ያ ነው እውነቱ አይደል? ስለ እውነቱ ነው የምናወራው። ስለሌላው ምክንያቱ ስለምኑ አይመለከትም። በቃ ህዝብ ሰጥቷታል።
ህዝብ የሰጣትን ሀቅ ማግኘት አለባት። ትታመምም አትታመምም ቤተሰብ ይኖራትም አይኖራትም ብሩን ህዝቡ ሲያወጣ ከኪሱ ያወጣው ለፋጡማ ብሎ ነው ነይቶ ህዝቡ የሰጠው። ስለዚህ ህዝብ የሰጣትን ብር ቤተሰብ ስለሌላት በሽታዋ እግሬ ተጣመመ ነበር ያለችው፣ ግን የዲስክ መንሸራተት ነው እንደዚህ ነው። ምንም አይነት ምክንያትና ማስተባበያ ማቅረብ አያስፈልግም። ሀቋ ነው፣ ሀቋ ሊሰጣት ይገባል። በቃ ስለ ሀቅ የምናወራ ከሆነ አለቀ። ፋጡማ ዛህራ ጨርሰሻል? ሚዩት አድርጊ። የአይመን ይታተራሉ። ሀቡ ቆይ ሀቡ ትንሽ ይቀረኛል። ያንጨርሽ ሀቡ። እሺ ቀጥይ። አዳምጪኝ ሀቡ አዳምጪኝ። እኔ ቢያንስ እኔ ብሰርበው ማለት ነው እኔን ወደ ዳር አውጥቶ በሽተኛዋ ጋር እኮ ግንኙነት በቃ ሊሽ በሽተኛዋን ብሯን አልሰጠም። የኔ ስድብ ያግደዋለሁ ያለ መስጠት። ሀቡ እስኪ ፍረዱ። ኧረ ጋይስ ፍረዱ። ስለሀቅ አንቺ ብትሰድቢውም አንቺን ዘግቶ አንቺን በእናትሽ እኔ ከአንቺ ጋር ማውራት አልፈልግም የፋጡማን ቁጥር አምጪ ብሎ ዳይሬክት ፋጡማን ኮንታክት አድርጎ መስጠት ይችላል። ከልብ ካለቀሱ አንጀት አይገድም። አንድ ሰው የሰው ሀቅ ይዤ አልተኛም አይምሮዬ ሰላም አይሰጠኝም ካለ ያንን ሀቅ ወስዶ እንደው ያንን ሰው ቢያወጣው እንኳን ቢያጣው ወስዶ ለቻሪቲ የሚሰጣል። ሚዲያ ላይ ይጠይቃል። አሁን ያንተ እሺ ሀቡ ደግሞ ሳራ በእናትሽ ሹፍ አደከምሽ። ምን እዚህ ምን ሆናለሁ? እስኪ በአላህ ሀቡ ቆይ እሺ በአላህ በዛ ላይ እኔ እሱን በወደውና የፍቅር ጥያቄ በጠይቀው 4 ዓመት ሙሉ ለምን ድምፄን አጥፍቼ ተቀመጥኩኝ? ፍቅር እኮ ማቆሚያ የለውም። ያፈቀረ ሰው እኮ ጠዋት ማታ ነው እኮ በየሚዲያው ስሙን የሚያነሳው። እኔ ሲጀመር ሶሻል ሚዲያ ተጠቃሚ አይደለም። ዝም ብዬ አንዳንዴ አንቺን ነው የምከታተለው፣ አስተማሪ ሰዎችን አስተማሪ ነገሮችን ነው እንጂ ስራና ስራ ላይ ብቻ ነው አትኩሮቴ። ፍቅር ከያዘኝ ከሱ ከወደድኩት 4 ዓመት ሙሉ ድምፄን አጥፍቼ ለምን ተቀመጥኩኝ? ለምን በቃ ፍቅር ማቆሚያ የለው እንደ ሀቡ። ስለዚህ እና ሁለተኛ ላይ ብትሆኚ ነበር ባትማት እውነት ቢኖርሽ ምን ታረጊያለሽ? ምን ታመጫለሽ? 4 ዓመት የለኝም አለመኖር መረጃ እኮ ነው የምሰጥሽ ሀቡ። ፍቅር ቢኖረኝ ሁለተኛ ልትሆን ነበር ነው። ስለሌለኝ ነው 4 ዓመት ላፍቼ የተቀመጥኩት ነው አይደል? ስለሌለኝ አላልኩም ሀቡ አላልኩም። ይሄን ተረጅኛ። እኔ ያልኩት ከእሱም በወደውና እሱ ጋር የፍቅር ግንኙነት ቢኖርም ለምን ሁልጊዜ ሚዲያ ላይ ምናምን እየወጣሁ እንደምናያቸው ሰዎች የሆነ እንዲያርጎኛል ነበር። እስከ ዛሬ ግን በትዕግስት ይኸው ልክ ሀቅና ሀቅ ግንኙነታችን በፋጡማ ጉዳይ የመሆኑ መረጃ ነው የምሰጥሽ። ሁልጊዜ ስጣት እባክህ ሚዲያ ላይ ከማውጣቴ በፊት ሳላወጣ ስጣት እያልኩ ለምኛው አይሲል። ስለዚህ ዛሬ ሚዲያ ላይ ያወጣሁት በቃ ያለው ነገር ይሄ ነው። የሚያምረው ጌጥ አላህ ምስክሬ ነው ሀቡ። እኔ እሱ ግንኙነት የለንም። አንቺ ህዝቡ ይኸውልሽ በጣም ሀቀኛ ስለሆንሽ ሰው ሀቅ ሲበላ ስላመመሽ ስለሌላው ጉዳይ አያገባኝም። ባንቺ ኃይል፣ ባንቺ ጥረት፣ ባንቺ ድካም እቺ እህታችን ፋጡማ 11,000 ሪያሉ ሳኡዲ ላይ ግሩፕ ከፍተሽ ድምፅ ሆነሽ ጮኸሽ ለፍተሽ ደክመሽ 11,000 ሪያሉ እንዲመለስላት አድርገሻል። አሁንም ደግሞ ኮርስ ከወደቀችበት ቦታ በሰው ስልክ በምንም ለፍተሽ ጥረሽ ደክመሽ እችን እህታችንን 8,300 ህዝብ እንዲሰማ ድምጿን በደሏን እንዲያይላት አድርገሻል። እማዬ ትሙት በጣም ልትደነቂ ልትመሰገኝ ይገባል። ማንም ምንም ስም ይስጥሽ አፍቅረው ነው እሱ ልትበቀለ ምንም ብትባይ ዋናው ነገር እቺ ምስኪን በደል እንዲታይ ማድረግሽ አቋ እንዲወጣ ለማድረግሽ ትልቅ ነገር ነው። ሌላው ተፍ ነው። እሺ አሁን ካላስሽ ጨርሽ በደል ስለ ዛህራ አልመለስም፣ ምክንያቱም ያለፈ ነገር ስለሆነ እንግዲህ አነጋገሯ ምን አይቱ አይመኒታ ወንድሜ ስሟን አጥፍተካል። እቺ ሴት ባለ ትዳርና የሁለት ልጆች እናት ናት። ስሟን አጥፍተካል። ትፈልገኛለች በፍቅር ብላል። ማስረጃ የማቅረብ ግዴታ አለብክ። የታለ የጠየቀችበት ወቅቱ የዛሬ 4 ዓመት እንግዲህ ሀቡ የዛሬ 4 ዓመት ጉዳይ ላመጣ አልችልም መቼም አለ ብለህ ይቅርታ ላይ ሪከርዱ ላውጣልክ እችላለሁ። አይመኒታ ቀደም ማስረጃ ስጦታ የሰጠችኝ ስጦታ ቁርአኑ ስላለ መቼም በአላህ ቃል የሰጠችኝን ቁርአን አትክድም። ቁርአን ምክንያቱም አልሰጦትም ብላ አትክድም የአላህን ቃል። ስለ እሷ ግን ልታውና መቼም ከንግግሯና ከጸባይዋ ብዙ ነገር መረዳት ይቻላል ብዬ አስባለሁ። እዚህ ጋር ግን የፋጡማ ጉዳይ ላይ ስንመለስ ዋናው ነገር እሱ ነው። ስንመለስ ፋጡማ እኔ እንደበደልኳት እያደረጋችሁ ያለ ይመስለኛል። አሁን እዚህ ጋር በደንብ መጥራት ያለበት ነገር አለ። እዚህ ጋር ብሯን አልሰጥም ብዬ እንደከዳው ብሯን እንደበላ ሆኖ ያላችሁ ያላችሁ ሳታስቡትም ባያዝ እያወራችሁ ያላችሁ እኔ አልበደልኳትም። ብሯ እኔ ጋር የተቀመጠበት ምክንያት አሁንም ላጥራው እኔ ጋር የተቀመጠበት ምክንያት
ውሸት ነው ብሎ እነ አቡ አሚራና ልጅ ቶፊቅ ጠሩኝ። ተቸግረው እዛ ቤት ጭቅጭቅ ነበረ የሆነ ቤት ላይ ጠርቶኝ አማና አንተን ስለምናምን አማና አንተ ጋር ይቀመጥ ተባለና አማና ተቀመጠ እኔ ጋር። ከዛ ከአማናው ላይ 13,000 ምናምን ገደማ ተሰጣት። ከዛ 2,000 በእጇ ሰጠው። 9,000 እኔ ጋር ቀረ። 9,000 እኔ ጋር ስቀር እኔ ታሰርኩ። መንግስት ወሰደው ከቤቴ ላይ። የእሷን ብር ብቻ አይደለም የራሴንም ብር ማአት መኪኖቼን 2 መኪኖችን ያውቃሉ ጓደኞች ያለውን ነገር ወሰደ መንግስት። እኔንም አሰረኝ 1 ዓመት ከምናምን። ከዛ ወደ ሀገር መጣሁ። ተረዳችሁ? ያለ ይሰማል? አዎ ይሰማል። አይመኒታ አሁን እኔ ፈልግ ነው እንጂ ሳውዲ ላይ የተለመንክበት ዋትስአፕ ግሩፕ ከፍታ እሷ ምልመና ድረስ ሽምግልና ድረስ ምን አመጣው? ወዲያው አማና ነው አይደል? አማና ብድግ ሽምግልና የነበረበት ጉዳይ ግሩፕ ለሁለት ተከፍሎ ስለነበር ነው። ግሩፕ ለሁለት የተከፈለው ምንድነው? ብሩ ይሰጣት በቃ እኛ አምነናል ነገሩ ውሸት ነው ይሰጣት የሚልና አይደለም ይነገር ብሩ ሳይሰጥ በፊት ለህዝቡ ይነገርና ፋጡማ ሚውት ነሽ እናቴ ሚውት ነሽ። ሚውቱን አብሩላት። በሰው ስልክ ነው ሰው ልከለላት ማለቴ እድል ስላልሰጠሻት ነው እንትን ያላልኩት። ምክንያቱም ታታሳክመ ትትቀር ነው ታታሳክመ ትትቀር አወጡ ጀመር ተበዳይዋ አላወራችም። ተበዳይዋ እንድታወራ እናድርግላት። እስካሁን አይመን የተናገረውን ሰምተሻል አይደል? ብሯ እኔ ጋር ተቀምጦ ነው በአማና። እኔ ብሯን አልሰጥም አላልኩም። እኔ አልካድኩም። እዚህ ጋር ደግሞ ዛህራ ማስረጃዎችም አሏት። ሳውዲ ላይ ብርሽን እንዲሰጥሽ የተለመነው በሽምግልና የተጠየቀው እንዲሁም 11,000 ሪያል እንደሆነ የሰጠሽ እሱ ደግሞ 13,000 ሰጥቼ 9,000 ነው የሚቀረው እያለ ነው። እና አንቺ ፋጡማ ተናገሪ። አንቺ ስለሆንሽ ባለቤቷ ተበዳይዋ አንቺ ስለሆንሽ እኔ ያው እንግዲህ እዛ ጎረቤት እንደዚህ ብለው የመጡ ጊዜ እሱ ይሻላል ተባለ። የዛኑ ቀን እሷ ማየችው ሰጠችው። አሳክማለሁ አለ። ተዛሬ ተነገት ያሞኘኝ ይርበኝ ተምር በልቼ ትጦም አረጦም እየጦምኩ ነው ተው እየረገምኩ ነው ተው እያልኩት ዛሬ ነገ ይላል ያነሳ ዛሬ ነገ ይላል ዛሬ እንዲህ ነው ዛሬ ስራ ሄጃል እንደው አሽቶኝ ይችን እንዳስመለሱልኝ እንደጀመረ ሊክድም ተንስቶ እነሱ አሳመኑትና መዶሎ ኢትዮጵያና አቡ አሚራ ሁሉም ሚዲያ የሱዲ አሳመኑት። ይችን ሰጠ። እኔ ዋታከምኩ እያሞኘ ወሰርኳት ይላል። አይወስደኝ ሐኪም ቤት አንድ ቀናት ያችን ሄር እና ይሄ ሁሉ ያለው ጀዛውን አላህ ያገኛል። ገናት ይወልዳል እየወለደም ነው ግድ የለም ያቀኛልም ዝም ብሎ ነው እሱ። ግን ውሸት ለምንም አትሆንም። እኔም በዋሽ አንተም በዋሽ እኔ እየራበኝ ዋሃጣው መጠጣው እያልኩ 2,000 ሰጥቻታለሁ ትለኛለህ። እየራበኝ እቺ ልጅ እኮ ሽንት ቤት ፈቅፍጋ ነው ምን ታበላኝ ብር ምልክልኝ በስራ ቦታ እኮ ነው ማቃት። ያገሬ ልጅ አይደለችም። ኢትዮጵያ በመሆኑ 2,000 አልወሰድኩም ነው እንደገና ደግሞ አንተ ደግሞ ተይዘህ እዛ ሆኜ ማይታስከው ትትያዝም እኮ ነው አገርሽ ግቢ እንግዲህ እሱ ታያዘዛ ቢያሳክምሽ ተባለ። ጠፋክ የራስህን ህይወት ለሚስኪን ትሰጣለህ ለድሃ። በዚህኛይቱም ላይ አታሳብ አላልክም ተው። እኔ ለኔ ታለልኝ አላህ ያሽረኝ ብዬ ነበር። ግን እሷንም አስወሰደችብኝ ብሬም ብያታለሁ። እዛው ቆማ ያሳክምሽ ብለሽ ባላ ሳከምሽኝ ብያታለሁ። መልቼ እንደውም የእሷን አጅር አበላችቻለሁ እንደውም ማለት ነው። ሽንቴን ደፍታ ተሰራ ቦታ መጣ። አሁን ግን ሽንቴን እንኳን የሚደፋልኝ የለም። ስደትን መርጬ ነበር ማለት ነው። አንተ ግን ዝም ብለህ ነው የምታወራው ሁላ ውሸት ነው። ይቅርታ አድርግልኝ። አላህ ይወዳል። እሷ ደግሞ እኔ አስበልተሽ ቢቀረሽ እያልኳት ነው እኮ አስሬ እና አላህ ይወዳል። ወደ ፍቅረኛ ስምዞር ወደ ምንስ እኔ በሽተኛው ስንክል ሆኜ ቁጭ ብዬ ዛሬ 100 ብር ያጣሁ ነኝ እዚህ ሀገር። አባት እናት የለኝም። አንድ ወንድም ነው ያለ ለአንድ ወንድም የልግባ አስገቡኝ ብዬማ አንዴ መሲ ነፍሷን ይማራት ተታነሳኝ እስታማሪካ ተለቆልሃል ብላ መጣ እያለቀሰች እኮ ነው የእዚህ ደረጃ ያደረሰች የላከችኝ ማለት ነው። ለትኬት እንኳን ቆርጣ እኮ ነው የላከችኝ ያቺ ልጅ ማለት ነው። ለትኬት ቆርጣ ፈጣሪ ይማራት እንጂ ደግሞ አንተ አቦ ምን ይወራል ያንተ ላላ ብለህ ምን ይወራል አንተ ወደ ሌላ ፍሬንድ ትሄዳለህ። ከአንድ ቀን ላይ እጅግ ውሸት ሐራም ነው። ሰጣች ከደስ ስራ ቦታ እንደውም እሷ ናት እያመጣ ያበላኝ ያጠጣኝ። ሁሉም ያውቃል። ሁሉም ኢትዮጵያ ያውቃል። የሱዲ ሜዳ አስተማሪካ ያውቃል። ረሳኝ አቦ አይ አትልቅሽኝ። ዞሮ በሽታ ያላትም ምን አወራው ከምስጥር ደግሞ ምን አውርተኛ አቦ መሳማ ላበላኝ አሳከምኳት
ውሸት እያልክ እየለቀቀኝ ውሸትክን አለ ይወድላ ሙስተሽፋ ቦክሳት ነው ፋጡማ በእኔና በአንቺ መካከል አላህ አለ። እንዴት እንደዚህ ትያለሽ? አላህ አለ። እኔ አንቺን አልረዳሁም። አንተ እየበላ በመኪና ከየሄድክ የሱቁዲን ስራ እየሰራክ ስራ ቦታ ከየሄድክ እየለመንኩክማ ትጠና እኮ ነው እች ልጅ አለወጉ ትሆንባት የዋጣችክ ሚዲያ እኔ አረጋሁሽም። አንቺ ሳውዲ አረቢያ እያለን እኔ ተጎንሽ አልቆምኩ። የደሃ እምባ እምባቸውን ፍስስ አድርገው እኮ ነው መሲ እኮ ናት ያነሳችኝ እተኛሁበት የደሃ እምባ ነው። እሷማ አሽከብክባ ላከችኝ ለዛ አደረሰችኝ ለሀገር ያበቃችኝ አምባሲ ሄደች አውፉ በይኛ ላይ እንደውም እኮ የአሜሪካ ብር በልተሃል ይህን ታውቃለህ? ይህን ሁላ አትዘረዘረም። አሜሪካ ከየት በምን ማስረጃ ስትይሽ ተጣጣችሁ ሰው አያ በኢትዮጵያ ከተና መድወል ኢትዮጵያ ቃሉ እና ዋጅራ ቃሉ እና ታጠቃቃል ማቅ ሚዲያ የለም። የአሜሪካም ገብቶልሃል ብለሃል እሱ ተጣልታችኋል ነበር ፋጡማ እኔ ውሸት አላውቅም። ተው እኔ በሽተኛ እብድ ነኝ። እኔ ሰው የሌለኝ አግኝ ሰው የላትም ብለህ ነው የመር ኢትዮጵያ ስንት አረግልሻለሁ ብለህ ከበይ ነበረ። ሚስጥሩ ይሄው ነው። ኢትዮጵያ ቤት ተነልልሻለሁ እናረግልሻለሁ መኪና ገዛልሻለሁ ዋይተኝ በሚዲያ እኮ አላነሳኸኝም። ተውፊቅ እኮ ተገናኘን። እኔ ሁሌም ሲጃዳ ነው ሁሌም ረስቼ አላውቅም። በድዋ አለቀ። ምንም የምለው የለኝም። የባስ በሽታ ያቀውሰኛ ከቶም እንዳታመምኩ ታረግ እንደገና ተመርምሬማ በሽታው እንዲሁ ብላችሁ እንኳን ልታሳክመኝ ተውላ ይሄም እኮ ተውፊቅ ይቀርባል እንደበላኝ አንገብግቦታል። አልቅሷል ደውሎልኛል ሁሉ እንዴት ሰው የላትም የቲም ናት ድሃ ናት ትምህርት አታውቅም ብለህ ነው ሌሎቹንም አትነካ። ለድሃ ደግሞ አላህ አለ ባልሞትም ነው ሳከኛ አንተ እየበላክን እየራበኝ እኔ ታልታከም ደህና ማገር ተምዘግዝግ የመጣው እስር ቤት ትገባ ተው አይጠቅምህም ብዬ ከሪካርድ ባረግልህ ተወለክ በመነጋው ታስ ማንዱ እንደሚያረግብህ ወቅ እኔ በጣም በእውነት በጣም ግራ የገባኝ ነው ሀቡ ማለት አሁን ፋጡማ በካዳ አይቸግርም ያለ አይፍረድ። ቆይ እኔ አሁን ያልገባኝ ነገር አሁን ይድል ስጪው ፋጡማ አሁን አይመን ያውራል። እኔ በጣም ግራ ተጋባሁ ማለት አሁን እዚህ ጋር ምን እንደበደልኳት አላውቅም። እዚህ ጋር አሁን እኮ አይመን በደላት አይመኒታ ምን እንደበደልካት ካላወቅ እሷን ሚውት አድርጌታለሁ። ከዚህ በኋላ አታወራም። እሷን ላስረዳ እኔ አንተን ላስረዳክ። የበደልካትማ ብር 23600 ሪያል ልጅ ተውፊቅ ታማ ለመታከሚያ ሰብስቦ 10 ምናምን ሺህ ወሰደች እኮ። ቆይ እኮ አማና ስለታመንክ አምነውክ ሰጡክ ያንን ገንዘብ። ከዛ ላይ 11000 ሪያሉን ተለምነህ በሽማግሌ ተለምነህ ነው። አልተለመንኩም። የሰው ሀቅ ለምን ትለመናለህ? አልተለመንኩም። ለምን ይለመናሉ? በምን ሰበብ? ለምን ዋትስአፕ በሽምግልና ለምን ትሰጣለህ የሰው ሀቅ? በሁለት ግሩፕ እኛ ሁለት ነበረን፣ ለሁለት ተከፍለን ነበር። እሺ እናንተ በማናዛዥ ያደረጋችሁ ህዝብ አንዴ ብሩን ሰጥቷል። ሴትዮ ዋሽታም ሆነ በሽተኛም ብትሆን ወይ አይመኒታ መጀመሪያ የሰበሰበው አካል ልጅ ተውፊቅ ሊያጣራ ይገባ ነበር። እቺ ሴትዮ ታማለች አልታመመችም ሜዲካል ሪፖርት የማቅረብ የሱ ኃላፊነት ነው። እኔ እያንዳንዱ ለማስረዳው ሰው ሜዲካል ሪፖርት የማቅረብ ግዴታ አለብኝ። ለምን ህዝቡ በእኔ ቤት ላይቭ ላይ ሲያዋጣ እኔ ነኝ ተጠያቂ። ይሄ ሰው ዋሽቶ ቢገኝ ህዝቡ የሚጠይቀው እኔን ነው፣ ታማሚውን አይደለም። አንቺን አምነን ነው በአንቺ ቤት የረዳ ነው። ስለዚህ ለዚህ ሰው ለመታመሙ እርግጠኛ መሆን ነበረብሽ። ያ የቶፊቅ ኃላፊነት ነው፣ ልጅ ቶፊቅ የሰበሰበላት አካል። ከዛ በመቀጠል ደግሞ ህዝቡ አንዴ አምኖ ሰጥቷል አይደል? በሽታዋ ሌላ ነው። ዲስክ መንሸራተት ከዲስክ መንሸራተት የበለጠ በሽታ አለ እንዴ? ዲስክ መንሸራተት ፓራላይዝ እንደሚያደርግ ታውቃለህ? እግሬ ዞረ ነበር ያለችው በሽታ ዲስክ መንሸራተት ሆኖ ተገኝቷል አልከኝ። እሱም ችግር አልፈጠረም እኮ ህዝቡ አንዴ ሰጥቷል። እናንተ ክርክር ውስጥ ገቡት። አንድ ነገር መጠራት አለበት ሀቢባ፣ አንድ ነገር መጠራት አለበት። አልቅሳ እሷ አሁን ፋጡማ፣ በነገራችን ላይ ፋጡማ አላህን ፍሪ ነገር አቤት እኛዋን እናክብርና አይመኒታ ቅድሚያ እንስጣት። እኛዋን አክብረን አቤት እናት። እሺ እዩት፣ ይቅርታ ተውፊቅን ንገሪው። ተውፊቅ ሰብስቦ አሳክማ ብሎ አስረክቦ በሽታ ተገኝቶ
ተውፊቅ ኢትዮጵያ መጥቶ እኮ 5 አልበላም እኮ ንጹህ ብሩን አስረክቦሻል እኮ። ተውፊቅን እየወቀስን አይደለም፣ አትጨነቂ። ተውፊቅማ አላህ ይስጠው ሰበሰበልሽ እኮ አለ። በቃ አይመኒታን ስላመነ ለአይመኒታ አማና ሰጠው። አይመኒታ አማናው አይመኒታ ጋር ነው ያለው፣ አለቀ። ስለዚህ ከአይመኒታ ጋር ነው የምናወራው። መካከል እኮ ታሰርኩኝ እኮ ሀቢባ። እሺ እኔ እኮ በዚህ መካከል 1 ዓመት ተኩል ታስሬ እስር ቤት ነው የቆየሁት። እሺ 1 ዓመት ተኩል እስር ቤት ቆየህ። መፍረድ አይቻልም። እስር ቤት ቆይተካል። ሀቅህን የሳውዲ መንግስት በልቶብካል። አለቀ። ኢትዮጵያ መተህ ከሆነ አንተ ቢሊዮነር ሆነክ ሀብታም ሆነክ ማሻአላህ ማሻአላህ አላህ ይጨምርልክ። ቢሊዮነር ሆነክ እየኖርክ ነው ጥሩ ህይወት፣ ከሀገር ሀገር እየዞርክ ነው። በዚህ ሰዓት ይቺ ምስኪን ድሃ ታማሚ እንዴት ትዝ አላለችክም? ሀቋ እንዴት ትዝ አላለክም? አንድ ጉዳይ እኮ ነገር ቅድም እኮ መልስ መለስኩኝ እኮ ነገር ቢያመላልስ ሆነብኝ ነገሩ እኮ ቅድም አነገርኩሽ እኮ። አሁን ለምሳሌ ማን ነው ዛህራ የምትባለው ልጅ እንዳላወራት ቅድም አንድ ነገር ብላ ነበረ። ለምን አልጠየቀኝም? እንዴት ነው የምጠይቃት? እየሰደብችኝ እኮ ነው። እንድታገናኝ አይደለም ሌባ ነው የምትለኝ። እስኪ እንደዛ ከምትለኝ ማስረጃ ታቀርብልሻለህ። አልሰደብኩትም ስላለች አንተ መሰደብህን ኮመንትም ሆነ ቮይስም ሆናለህ ወይም ቴክስትም ሆናለህ እኔ ብሎክ አድርጊያታለሁ። ለምን እኔ ቁጥሮቿ በተለያዩ ቁጥር የምትሰድበኝ በአንድ ቁጥር አይደለም በተለያዩ ቁጥር። እኔ ስራ ብዙ ሰው ስላለብኝ ሴቭ አላደረገውም ታውቂያለሽ። አሁን ምንድነው መሰለሽ እሷ ቢያንስ ማድረግ የነበረባት ዛህራ ይኸው እቺ ልጅ አለች ቁጥሯ ይሄ ነው አውራት በዚህ አናገራት ፋጡማ ሀገር ገብታለች ብላ ብትልክልኝ ኖሮ ኦኬ ትክክል ናት። ዛህራ ትክክል ነበረች። ዛህራ ግን ይሄን አላደረገች። ማድረግ ትችል ነበር። ይኸው ስልኳ ይኸው ፋጡማ አለች ይኸው አድራሿ አለ። እንግዲህ ከኔ ይልቅ ዛህራ ነው የምታውቀው። ለምን አትልክልኝም ነበር? ሀቅ ፈልጋ ቢሆን ኖሮ ሁለታችሁ ሚዩት አድርጉ። ፋጡማም ዛህራም አለቀ። ተፈታ እኮ ጉዳዩ ስላልተነገረኝ ነው እንጂ እኔ ቢሊዮነር ነኝ 9000 ሪያል አልቸገረኝም ብሏል። ቀን ቀጠሮ ይስተናለቀ 9000 ሪያል የሚሰጥበት ቀን አለቀ። ከዛ አይደለም ቆይ የደቦ ፍርድ አይደለም። ቆይ አንዴ ማለት የደቦ ፍርድ ምን ነው? 9000 ሪያል ማለት ለሀቡ ዛራ ሚዩት አድርጊ። ዛራ ነቅልሻለሁ፣ አስወጣሻለሁ። ሚዩት አድርጊ ዛራ። አይመኒታ 9000 ሪያል እሷ ያለብህ 12600 ነው ብለህ አንተ ያመንከው 2600ን ክዳሃል። እሱን ለፈጣሪዋ ትሰጠዋለች። አልቅሳ ለፈጣሪ ትሰጠዋለች። ፈጣሪ ስራውን ይሰራል። ስለ 9000 ሪያል ነው። ለምን እክዳለሁ? ወስዳለች። አላህ አለ በኔና በሷ መካከል። አንተም ለአላህ ስጠው፣ አንተም ለአላህ ስጠው። እቺ ምስኪንም አልቅሳ ለአላህ ትስጠው። አላህ ስራውን ይሰራል፣ ያሳየናል። ለእኛ መድሜ ይስጠንና ማን ሀቅ እንዳለበት አላህ በተግባር ያሳየናል። አዎ ልጅ አለኝ፣ በልጄ ይከፍለኛል። በልቻት ከሆነ 2000 እሷ ደግሞ እኔ ሰጥቻት እያለ እኔና በሷ መካከል አላህ እያለ ሰጥቻት እያለ ደግሞ ከሆነ አላህ ይፍረድ። ሐስቢ አላህ ወኒዕመል ወኪል፣ ሐስቢ አላህ ወኒዕመል ወኪል። ከአሜሪካ ዶላር በልተሃል። እኔ እኮ አሁን እኮ በጣም የሚገርምኝ ዶላር በልተሃል ከአሜሪካ ያሉኝን ማስረጃ አምጡ። የበላሁበትን ማስረጃ ስለሌለ ስለሱ አትጠየቅም። አይመኒታ ስለሱ አትጠየቅም። ማስረጃ ስለሌለ አሁንም እኮ ማስረጃ በአጠቃላይ ጉዳይ ላይ እኮ አላህን ስለምፈራ እኮ ነው። ስለዚህ እያወራሁለት እንጂ እኮ ማስረጃ የለም። በካሽ ነው ተቀብዬ ቤት ያስቀመጥኩት። አይመኒታ ማስረጃ አለ፣ ማስረጃ አለ፣ ምስክሮች አሉ። ማስረጃ የለም። ጓደኞች ሲሰጡኝ ማስረጃ የለም። ምስክሮች አሉ። እነሱ ይሰጡኝ። አቡ ከዛ ይልቅ እኔ አላህን ነው የምፈራው። ከዛ ይልቅ እኔ ከሰው ምስክርነት ይልቅ አላህን ነው የምፈራው። የአላህ ምስክርነት ይበልጥብኛል፣ ያየኛል። መላኢኮች ይመዘግባሉ። ገብቶሻል? መላኢኮች ይመዘግባሉ። ሁሉ ነገር ሪከርድ ነው አላህ ዘንድ ጋር። እኔ አልከድኋትም፣ እቺ ልጅ አልበደልኳትም። እሷን ስረዳ መኪና ተጋጭቻለሁ። በሷ ሰበብ ብዙ ነገር ሆኛለሁ። በሷ ዛሬ ላይ እንደዚህ ፋጡማ ይከዳችኝ፣ ፋጡማ እንደዚህ ያደረገችኝ። ሐስቢ አላህ ወኒዕመል ወኪል። እንዲህ አልነበረችም ፋጡማ። ሐስቢ አላህ ወኒዕመል እንደዚህ ያለም የነበረችው በጣም